ሰላም ሰላም፣ እንዴት ናችሁ? ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? በዓለም ደረጃ የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን እህት ወንድሞቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ዛሬ ያመጣሁላችሁ ለጨጓራ የሚሆን በቤት ውስጥ የሚሰራ ውህድ ነው። እዚህ ጋር ቺያ ሲድ አለኝ ማለት ነው። እዚህ ጋር ደግሞ ተልባ አለኝ። እዚህ ጋር ደግሞ ፌጦ አለኝ ማለት ነው። ተልባው የተወቀጠ ቢሆን አሪፍ ነው። ለእናንተ ለማሳየት ነው እንደዚህ ያመጣሁላችሁ። የሚያስፈልጋችሁ አንዴ ለመጠጣት በዚህ አንድ ማንኪያ ይሆናል ማለት ነው። እዚህ ጋር እንደዚህ ለአንድ ጊዜ ነው የምናዘጋጀው። እዚህ ጋር ግላስ አለኝ። እነዚህን ውህዶች ጨምራለሁ። ከዛ መሆን ያለበት በሞቀ ውሃ ሞቅ ባለ ውሃ ማለት ነው። እንደዚህ ሞቅ ባለ ውሃ ለ20 ደቂቃ ከድናችሁ ታስቀምጡታላችሁ ማለት ነው። ይሄ ሞቅ ያለ ውሃ ነው። ተልባውን ግን የተፈጨ ቢሆን የተመረጠ ነው። ቺያ ሲዱ ራሱ በጣም ቆንጆ ነው ለጨጓራ፣ በጨጓራ ህመም ለምትሰቃዩ፣ ጨጓራ ቁስለት ላለባችሁ፣ የአንጀት ቁስለት ላለባችሁ ይሄንን መጠቀም በጣም አሪፍ ነው። ምግብ ከበላችሁ በኋላ ጠዋት መውሰድ በጣም አሪፍ ነው። ቺያ ሲድ ብዙን ጊዜ ኢትዮጵያ ላይ አሁን ላይ አለ መሰለኝ ትልልቅ ሱፐር ማርኬት ውስጥ ይገኛል። ቺያ ሲዱ ማለት ነው። ፌጦም ያው አለ፣ ተልባም እንደዚሁም አለ። ቺያ ሲድ ሰላም ጤና ይስጥልኝ። ውድና የተከበራችሁ በዓለም ዳርቻ የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ያመጣሁላችሁ ለየት ያለ ቪዲዮ ነው። እሱ ምንድነው? ጨጓራ በሽታ ላለባችሁ፣ የጨጓራ ቁስለት፣ የጨጓራ የአንጀት ቁስለት ላለባችሁ ማለት ነው በቤት ውስጥ የሚዘጋጅ አሪፍ ውህድ ነው። እሱ ምንድነው የሚያስፈልገን? ተልባ፣ ፌጦ እና ቺያ ሲድ ማለት ይሄ ነው። እንደምታዩት ቺያ ሲድ ማለት ይሄ ነው። ተልባም ታውቁታላችሁ፣ እንዲሁም ፌጦም የታወቀ ነው ማለት ነው። የሚያስፈልገን በዚህ አንድ ማንኪያ ነው ማለት ነው። በዚህ አንድ ማንኪያ ሞቅ ባለ ውሃ አድርጋችሁ እንደዚህ ዘብዝፋችሁ ለ20 ደቂቃ ከርናችሁ ማስቀመጥ ማለት ነው። ለ20 ደቂቃ ከርናችሁ ካስቀመጣችሁ በኋላ ምግብ ከበላችሁ በኋላ አንድ እንደዚህ አንድ ግላስ መጠጣት ማለት ነው። በጣም ፍቱን መድኃኒት ነው፣ ተጠቀሙት። ቺያ ሲድ ማንኛውም ሱቅ ላታገኙት ትችላላችሁ። ሱፐር ማርኬት፣ ትልልቅ ሱፐር ማርኬቶች ይገኛል። በጣም ውድ ነው ግን ይገኛል ማለት ነው። ይሄን ይመስላል ቺያ ሲድ ማለት። በጣም ቆንጆ ነው ቺያ ሲድ መጠቀም ማለት ነው። ተጠቀሙት ውዶችዬ። በጣም አሪፍ ነው ለጨጓራ፣ በጣም አሪፍ ነው ጨጓራ ላለባችሁ። ይሄንን ጠዋት ላይ ቁርስ ከበላችሁ በኋላ መውሰድ ማለት ነው። በጣም አሪፍ ነው፣ ተጠቀሙት። በሌላ ቪዲዮ እስከምንገናኝ ደህና ሁኑ፣ ደህና ቆዩ። ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።